Hello everyone. Today በሌላ ቪዲዮ ተመልሻለሁ። ልቀፈኝ፣ ሳመኝ፣ ሰላም በለኝ፣ እዘኝ፣ ተረዳኝ፣ እዘንልኝ፣ አውራኝ፣ ግፋኝ፣ ሳበኝ፣ አግዘኝ፣ አመስግነኝ፣ እየኝ፣ ሸኘኝ፣ ፍንጭ ስጠኝ፣ ሳቅልኝ ኦር ፈገግ በልልኝ። በእንግሊዝኛ እንዴት እንደሚባል ቆንጆ አድርጌ ያሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ። ኤቭሪዴይ ኢንግሊሽ በየቀኑ የምንጠቀምባቸው የእንግሊዝኛ ኤክስፕሬሽን ናቸው ማለት ነው። ኦልራይት የመጀመሪያው እቀፈኝ። እቀፈኝ እንዴት ነው የሚባለው? እቀፈኝ ጊቭ me a hug. give me a hug. hug ማለት ማቀፍ ማለት ነው። ስለዚህ እቀፈኝ፣ እቀፊኝ። give me a hug. give me a hug. very good. ሁለተኛው ሳመኝ። ልጆችን ሊሆን ይችላል። ልጆችን ቅፍ አድርገኝ፣ ሳመኝ፣ ሳመኝ። give me መሳም ኪስ give me a kiss. give me a kiss ሳመኝ ማለት ነው። ኦር ሳመኝ ማለት ነው። ትሉ የለ ልጆችን አንዳንዴ ዝች ጋር ሳመኝ አድርገኝ ትሉ የለ give me a kiss. give me a kiss. ሰላም በለኝ። ሰላም በለኝ ማለት ጨብጠኝ፣ ሰላምታህን ስጠኝ፣ ጨብጠኝ። እንዴት እንላለን? give me a ሰላምታ handshake. handshake. give me a handshake ማለት ሰላም በላይ እጃችሁ ለሰላምታ ዘርግታችሁ ሰላም በላይ give me a handshake. give me a handshake. እዘኝ እናታችን እህታችን ሊሆን ይችላል። እዘኝ ማዘር ምንድን ነው የሚባለው? እዘኝ carry me. carry me. carry me ማለት እዘኝ ማለት ነው። አክቹሊ ኬሪ መሸከም ነው። ግን ኬሪ ማለት ያው መሸከም ማለት ማዘልም መሸከምም መሸከም ነው። carry me እዘኝ ማለት ነው። ተረዳኝ። ተረዳኝ፣ ተረጂኝ፣ ተረዱኝ። መረዳት ምንድን ነው? understand. ማንን? እኔን። understand me. understand me. understand me. ተረጂኝ፣ ተረዳኝ፣ ተረዱኝ። please understand me. understand me. excellent. እዘንልኝ። እስኪ እዘንልኝ፣ እዘኝልኝ። ማዘን ምንድን ነው? ፒቲ ይባላል። ስለዚህ እዘንልኝ ፒቲ ፒቲ ሚ ፒቲ ሚ እዘንልኝ ማለት ነው። አዝንልሃለሁ። አዝንልሃለሁ ማለት ብትፈልጉ እንዴት ትላላችሁ? አዝንልሃለሁ አይ ፒቲ ይ አፒቲ ካልኩኝ አዝንልሃለሁ ማለት ነው። አዝንልሃለሁ። እዘንልኝ ፒቲ ሚ ፒቲ ሚ very good. አውራኝ አውራኝ ቶክ ማውራት ቶክ ቱ ሚ ቶክ ቱ ሚ አውራኝ አውሪኝ አውሪኝ ማለት ነው። እዚህ ጋር ቶክ ቱ ሚ በሉት እስኪ ቶክ ቱ ሚ። አታውራኝ ዶንት ቶክ ቱ ሚ። አውሪኝ ቶክ ቱ ሚ very good. ግፋኝ 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 ምን እንላለን? ፑሽ ፑሽ ሚ ግፋኝ ማለት ነው። መግፋት ፑሽ ይባላል። ፑሽ መግፋት ግፋኝ ፑሽ ሚ። ሳበኝ
ሳበኝ። መሳብ the opposite of push me pull me pull pull me ምን ማለት ነው? ጎትተኝ ኦር ሳበኝ ማለት ነው። ሳቢኝ፣ ሳቡኝ፣ ጎትቱኝ፣ ጎትተኝ። pull me ግፋኝ፣ push me they are opposite ተቃራኒ ናቸው ማለት ነው። አግዘኝ፣ አግዘኝ ማገዝ ምንድን ነው የሚባለው? ሄልፕ ሚ ይባላል። ግን ጊሚ በዚህኛው ስላላችሁ አግዘኝ ጊቭ ሚ አ ሃንድ ጊቭ ሚ ሃንድ ማለት አግዘኝ ማለት እጅህን ስጠኝ ማለት ነው። እጅህን ስጠኝ ማለት ደግሞ አግዘኝ ማለት ነው። ወይም ደግሞ ምን ማለት እንችላለን? ሄልፕ ሚ ሄልፕ ሚ አግዘኝ ማለት ነው። ጊቭ ሚ ሃንድ እርዳኝ፣ አግዘኝ። ሄልፕ ሚ እርዳኝ፣ አግዘኝ። the same thing ኦኬ። አመስግነኝ፣ አመስግነኝ የሆነ ነገር አድርጌልህ አመስግነኝ። ማመስገን ምንድን ነው? አመሰግንሃለሁ። አይ ቴንክ ዩ አይ ቴንክ ዩ ኦር ቴንክ ዩ አይደለ? አመስግነኝ እንዴት ልበል? ቴንክ ማንን? እኔን ሚ ቴንክ ሚ ቴንክ ሚ አመስግነኝ ማለት ነው። አመስግነኝ። ኤኝ ተመልከተኝ። ኤኝማ ኤኝ ኤዩኝ ኤኝ ሉክ አት ሉክ አት ሚ ሉክ አት ሚ ሉክ አት ሚ ሉክ አት ሚ ኤኝ ማለት ነው። ኤኝ ማለት ሸኘኝ ሸኘኝ መሸኘት ማለት ከቤት እንግዳ ሆኖ የመጣን ሰው መሸኘት ማስወጣት ምን ይባላል? በእንግሊዝኛ ዋክ ሚ አውት ዋክ ሚ አውት እቤት የመጣን ሰው ማስወጣት ማለት ነው። ሶስት አይነት መሸኘት አለ። እቤት የመጣን እንግዳ ማስወጣት፣ ከቤት ማስወጣት መሸኘት ዋክ ሚ አውት ይባላል። የሆነን ሰው ሩቅ ቦታ መሸኘት ኤርፖርት ሊሆን ይችላል። አውቶቡስ ተራ ሄዶ መሸኘት ሲ ኦፍ ይባላል። ሲ ኦፍ መሸኘት ማለት ነው። ሲ ኦፍ። እንደገናም ደግሞ በመኪና የሆነ ሰው መሸኘት በመኪና መሸኘት እሱ ደግሞ ድራይቭ ይባላል። ሸኘኝ ማለት ከፈለግ ድራይቭ ሚ ልሸኝህ ለሚ ድራይቭ ዩ እንላለን ማለት ነው። እዚህ ጋር ግን እቤት የመጣን ሰው ማስወጣት መሸኘት ዋክ ሚ አውት ሸኘኝ ማለት ነው። ዋክ አውት ማለት መሸኘት ነው። እኔ ሸኘኝ ዋክ ሚ አውት እንላለን ማለት ነው። ናይስ። ፍንጭ ስጠኝ፣ ፍንጭ ስጠኝ። ገምቱ የሆነ ነገር አልኳችሁ። እሺ ፍንጭ ስጠን፣ ፍንጭ ስጡኝ። እንዴት ነው የምንለው? ፍንጭ ስጠኝ ጊቭ ሚ ፍንጭ ክሉ ክሉ ጊቭ ሚ ክሉ ጊቭ ሚ ክሉ ክሉ ማለት ፍንጭ ማለት ነው። የመጨረሻው ሳቅልኝ፣ ሳቂልኝ፣ ሳቅልኝ፣ 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 ሳቅልኝ ጊቭ ሚ ስማይል ስማይል ፈገግታ፣ ሳቅ ማለት ነው። ስለዚህ ሳቅልኝ ጊቭ ሚ ስማይል ጊቭ ሚ ስማይል ሳቅልኝ ማለት ነው። ኤቭሪዴይ ኢንግሊሽ ይህንን ይመስላል ማለት ነው። ኤቭሪዴይ ኢንግሊሽ እቀፈኝ ጊቭ ሚ ሃግ ሳመኝ ጊቭ ሚ ኪስ ሰላም በለኝ ጊቭ ሚ ሃንድሼክ እዘኝ ኬሪ ሚ ተረዳኝ አንደርስታንድ ሚ
እዘንልኝ ፒቲ ሚ ፒቲ ሚ አውራኝ talk to me ግፋኝ push me ሳበኝ ጎትተኝ pull me አግዘኝ give me a hand አመስግነኝ thank me እዩኝ look at me ሸኘኝ walk me out ከቤት እንግዳ ሁኜ መጥቼ ሸኘኝ walk me out ከቤት ማስወጣት ማለት ነው። ፍንጭ ስጠኝ ፍንጭ give me a clue ማለት ፍንጭ ማለት ነው። ሳቅልኝ give me a smile ፈገግታ ሳቅ ማለት ነው። ሳቅልኝ give me a smile እንላለን ማለት ነው። This is all about today's class about everyday's life English በየቀኑ የምንጠቀማቸው ናቸው። ሆፕፉሊ ይጠቅማችኋል ብዬ ተስፋ አደርጋለሁ። ቀጣይ በሌላ ምርጥ ቪዲዮ መለሳለሁ። ከዛ በፊት እንግሊዝኛ ቋንቋ በአካል መማር ከፈለጋችሁ በዚህ ስልክ ብትደውሉን ታገኙናላችሁ ማለት ነው። ቀጣይ በሌላ ምርጥ ቪዲዮ መለሳለሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጉ።